የመልእክቴ ርዕስ የቃሉ አገልግሎት ያስፈልገናል የሚል ይሆናል ወይም ደግሞ የጤናማ የቃሉ አገልግሎት ያስፈልገናል ይላል ርዕሴ። ቤተክርስቲያንና በተለይ ደግሞ የቤተክርስቲያንን የፑልፒት አገልግሎት ወይም የመስባክ የመድረክ ላይ አገልግሎትን ትኩረት ሰጥቶ የሚናገር ቢሆንም ፎርማሊም ኢንፎርማሊም በመናረጋቸው የቃሉ አገልግሎቶች ውስጥ ሊኖረን ስለሚገባ መንፈሳዊ ልምምድ ለማንሳት ነው የምሞክረው። ቤተክርስቲያን ለእድገቷ ፑልፒት በጣም ወይም ደግሞ መስባኩ በጣም ክሪቲካል ነበር፣ በጣም ዋነኛ ጉዳይ ነበር። በጌታ ከተተከለችበት ጊዜ ጀምሮ በተለያየ አቅጣጫ በተለያየ አህጉራት ኢንተግራል ፓርት ኦፍ ሄር ሲስተም ነበር ወይም ዋነኛ ነገሯ ነበረ ፑልፒት። እና በእግዚአብሔር ረድኤት ብዙ ትውልድን ታድጋለች፣ የዓለምን የጉዞ አቅጣጫ አስቀይራለች። የቤተክርስቲያን የቃሉ አገልግሎት በቃ ዋነኛ የምንለው ነው። እግዚአብሔር በክርስቶስ ኢየሱስ ከወለዳት ካስጀመራት ጊዜ ጀምሮ አደራ ተብሎ የተሰጣትን የማስተማር፣ የመስበክ፣ የማጥመቅ፣ ደቀ መዛሙርትን የማፍራት ትልቁ ግብሯን ስራዋን ስትፈጽም የነበረው በቃሉ አገልግሎት ወይም ደግሞ ምስባክ ላይ በሚደረገው አገልግሎት ነው። እና የቅድሚያ የሚሰጠው ወይም ፕራዮሪቲ የሚለገሰው ነገር ነው የቃሉ አገልግሎት። እና ምስባከ ወንጌል ላይ የሚቀርበው የእግዚአብሔር ቃል ጤናማ በሆነና እውነተኛ በሆነበት ዘመን ሁሉ ቤተክርስቲያን አብባለች፣ አድጋለች፣ ፍሬ አፍርታለች። ያ ያልሆነበት ዘመን ደግሞ በተቃራኒው ሆኖባት ያውቃል ማለት ነው። እና ይሄንን ደግሞ የሚመሰክርልን ቅዱሱ መጽሐፍ ነው። ከዛ ደግሞ የቤተክርስቲያንም ታሪክንም ትውፊትንም ስናገላብጥ ይሄንን አለማስተዋል አንችልም። ከጌታ ሐዋርያት ከአባቶች በኋላ ከተነሱ የሐዳሲያን እንቅስቃሴ የፒውሪታን እንቅስቃሴ በተለያየ ቦታ ቤተክርስቲያንን ለመትከል የተንቀሳቀሱ የሚሽነሪ ሙቭመንትን ስንመለከት የቃሉ አገልግሎት ለእድገቷ ለማደጓም ለመንሰራፋቷም ዋነኛ የሚባል አገልግሎት ነው። የቤተክርስቲያን ተከላ፣ የቤተክርስቲያን እድገት፣ የቤተክርስቲያን ህንጸት የተከናወነው ከፑልፒቱ ወይም ከምስባኩ ከሚፈልቁ አስተምህሮቶችና የወንጌላዊ ክርስትና ትምህርቶች ውስጥ ነው። ቤተክርስቲያን ያበበችው ያደገችው በእውቀት ከዛ ደግሞ በሚገዛ የእውነትን እውቀት በተቀበሉ አገልጋዮቿ በኩል በሚተላለፍ መልእክት ሲሆን ያ ባልሆነበት ዘመን ደግሞ የሐሳውያን መፈንጫና መዘባበቻ ሆናም ታውቃለች ቤተክርስቲያን በዘመኗ። ህዝቡ ይሄ እንዲሆን የሆነበት ምክንያት ህዝቡ የሚማረውን ወይም ደግሞ የሚመገበውን ስለሚመስል ማለት ነው። የሚማረውን ስለሚመስል ዛሬም ፍሬ ማፍራት፣ ቤተክርስቲያንን መታደግ፣ ትውልድን ማዳን የለም ማነጽ እንድናይ ከፈለግን ይሄ መንፈሳዊ ረሃብ፣ ይሄ ጄኑዊን የሆነ መንፈሳዊ ናፍቆት ካለን ለቃሉ አገልግሎት ቦታ ልንሰጥ ደግሞም ትኩረት ልንሰጥ ያስፈልገናል። እያገለገልንም ያለንም በቃሉ አገልግሎት ደግሞ የጌታን ቤተክርስቲያን የማገልገል ፍላጎት ያለን ሁላችንም የቤተክርስቲያን የጽሩያን እንቅስቃሴ ውስጥ አካል የነበሩት ዶክተር ማርቲን ሎይድ ጆንስ ይሄንን አጽንኦት ሰጥተው ሲናገሩ እንደዚህ ይላሉ። ቤተክርስቲያን ዛሬ በጣም አንገብጋቢና አስቸኳይ ነገር ያስፈልጋታል፣ እርሱም የቃሉ አገልግሎት ነው። ይህ በጣም አስፈላጊና አንገብጋቢ የሆነው የቃሉ አገልግሎት ለቤተክርስቲያን አስፈላጊ እንደሆነው ሁሉ ደግሞ ለዓለምም በጣም አስቸኳይና አስፈላጊ ነገር ነው ብለዋል። ዶክተር ማርቲን ሎይድ ጆንስ እንደሚነግሩን ከሆነ እውነተኛ፣ ቀጥተኛ፣ ግልጽ እውነትን የሚጋፈጥ መጽሐፍ ቅዱሳዊነትን የተላበሰ የእውቀትን እውቀት የያዘ አደባብሶ የማያልፍ የሚመክር ጥያቄዎችን የሚጠይቅ ደግሞም የሚመልስ ጥያቄዎችን ብቻ ሳይሆን ደግሞ የህዝቡም ልብ ከሄደበት የሚመልስ የሚያንጽ የሚያበስል የእግዚአብሔር ፑልፒት የእግዚአብሔር መድረክ የቃሉ አገልግሎት ዛሬም ያስፈልገናል። ይሄ ልብ ልንለው የሚገባ ነገር ነው። ሁላችሁም ባላችሁበት ቦታ ተሐድሶን እንደምትናፍቁ ገምታለሁ፣ አስባለሁ። እኔም እንደምናፍቅ ስለማውቅ ማለት ነው። የምስባኩ መታደስ ግን መቅደም ይኖርበታል። በታመመ ምስባክ የታደሰ ጉባኤም የታደሰ ህዝብም ልናገኝ አንችልም። የቤተክርስቲያን የቃሉ አገልግሎት በመጽሐፍ ቅዱስ ባለስልጣንነትና እውነታ መቀንበብ መቻል አለበት። የለም እያንዳንዱ አገልግሎታችን ቃሉን መሰረት ያደረገ ቃሉን የተመረኮዘ ሊሆን ይገባል። ቤተክርስቲያን የምታድገውም የምትኖረውም በቅዱስ ቃሉ ነው። ልትታነጽ የምትችለውም
በእግዚአብሔር ቃል ብቻ ነው። የተወለደችው በእግዚአብሔር ቃል እንደመሆኑ ልታድግ ለትውልድ መፍትሄ ልትሆን የምትችለው በእግዚአብሔር ቃል ብቻ ነው። ዛሬ ምለምናችሁ ወይም እንመካከር የፈለኩት ነገር ያስገባናቸውን ኮንቴምፖራሪ ካልቸሮች፣ ማርኬቲንግ ቴክኒኮች፣ ሰው የመሳቢያ የተለያዩ የእግዚአብሔር ቃልና ክብርት ቤተክርስቲያን ላይ ኢምፖዝ ያደረግናቸውን ሰዋዊ ፍልስፍናዎቻችንን እንድናባረር ነው። ቃሉ ሉዓላዊ ሆኖ እንዲገዛን እግዚአብሔር ጸጋን ያብዛልን። ምክንያቱም ቤተክርስቲያን ላይ የቃሉ አገልግሎት በቀናይ መንፈስ በትሁት ልብ ተማሪ በሆነ ስነ ልቦና የሚያስተምሩ የእግዚአብሔር ቃል አገልጋዮች ባሉባት ጉባኤ ምእመኑ ያድጋል፣ ይታደሳል፣ ይታነጻል፣ ይቀደሳል። የምንፈልገውን ጋድሊ ኮሚኒቲ በእግዚአብሔር ቤተክርስቲያን ውስጥ እንድናይ እንችላለን። በሌላ መልኩ ሲሆን ግን አሁን የምናያትን ቤተክርስቲያን እናያለን። ጤናማ ማህደረ መለኮት እንድትሆን ቤተክርስቲያን የእግዚአብሔርን ድምጽ የሚሰማ በእግዚአብሔር ምክር የሚጓዝ የእግዚአብሔርን ሐሳብ የሚያስተጋባ ትውልድ እንድናይ ከተፈለገ የቃሉ አገልግሎት ሊታደስ ይገባል። ቀድሞ ወደ ተነሳሁበት መጽሐፍ እንሂድ። አሞጽ መጽሐፍ ምዕራፍ 8 ከቁጥር 11 እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱንም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርንም ቃል ለመሻት ይሯሯጣሉ፣ አያገኙትም ይለናል የእግዚአብሔር ቃል። እዚህ ጋር ረሃብ ይመጣል፣ ጠኔ ይመጣል ይለናል የእግዚአብሔር ቃል። ይሄ ረሃብና ይሄ ጠኔ ደግሞ እንጀራን የመመገብ ውሃን የመጠጣት አይደለም። ቃሌን የመስማት ረሃብ ነው የምሰደው ይለናል እግዚአብሔር ነው ሰዳጁ። ይሄንን ረሃብ ወደ ሰው ልጆች በተለይም ወደ እስራኤል ልጆች እየላከባቸው ያለው እግዚአብሔር ነው። ቃሌን አታገኙትም፣ ትሯሯጣላችሁ፣ ታጡታላችሁ እያለ በነብዩ በአሞጽ ይናገራል። ይሄ በእኛ ዘመን ያለ መራር እውነት ነው። ቢብሊካል ፕሪቺንግ ጠፍቶ ነው ያለው፣ ረሃብ ውስጥ ነው ያለ ነው። ወደድንም ጠላንም ይሄንን ሀቅ መቀበል ግድ ይለናል። ምክንያቱም ምስባካችን ላይ የተለያዩ አብያተ ክርስቲያናት ላይ ብንመለከት ጤነኛ ስብከቶችን፣ ጤነኛ አስተምህሮቶችን አለፍ አለፍ እያልን ነው የምናገኘው። ረሃብ ገብቷል ስንል የአቴንዳንስ የበጀት ወይም ደግሞ የአክቲቪቲ ረሃብ አይደለም የገባብን የእግዚአብሔርን ቃል የማዳመጥ ረሃብ ነው። ፌይትፉል ታማኝ የሆነ ቢብሊካል የሆነ ሂስቶሪካል የሆነ የእግዚአብሔርን እውነት ሙሉ የእግዚአብሔርን ምክር የሚገለጡባቸው ምስባኮች ሳስተውብናል። ወደድንም ጠላንም ረሃብ ውስጥ ነው ያለነው፣ ጠኔ ውስጥ ነው ያለነው። ከዚህ የተነሳ የተደፈነ ትውልድ፣ እግዚአብሔር በቃሉ ልቡን የማይሰብረው ትውልድ ወልደናል። ሐቁ ይሄ ነው። ዋልተር ካይዘር የተባሉ መጽሐፍ ጸሐፊ እንደዚህ ይላሉ። የቃሉ ረሃብና የቃሉ ድርቅ እኛ ሀገር በብዛት አለ አሉ። እሳቸው የሚኖሩት በሰሜን አሜሪካ ነው። ብዙ ትምህርት ቤቶች፣ ብዙ ስነ መለኮት መምህራን፣ ብዙ የእግዚአብሔርን ቃል በታማኝነት የሚያቀርቡ ሰዎች አሉ። የጠፋ ትውልድ እንደሆነም ልብ እያልኩኝ እሳቸው እንደዛ ካሉ በሀገራቸው፣ እኛ ደግሞ በጣም ጥቂት የጤነኛ የቃሉ መምህራን እንደ ሀገር ባለን ሀገር ውስጥ የሉንም። በእውነት መምህራን ያስፈልጉናል። እግዚአብሔር ያግዘን። ስለዚህ ከመቼውም ጊዜ በላይ የምታገለግሉ ደግሞ የማገልገል ፍላጎት ያላችሁ ሰዎች ጥሪዬ ይሄ ነው። ወደ ትክክለኛው ጥሪያችን መመለስ አለብን። በተለይ ደግሞ ቤተክርስቲያንን በቃሉም በዝማሬውም በተለያየ መልኩ የምናገለግል ሰዎች ጤነኛ የእግዚአብሔር ቃል የቃሉ አገልግሎት ያስፈልገናል። ምስባኩ የእግዚአብሔር ቃል ዙፋን ስለሆነ ያስፈልገናል። ረሃብ ውስጥ ነው ያለነው። ዘመናዊቷ ቤተክርስቲያን የቃሉን አገልግሎት በተረት አስተምህሮን በድራማ ስነ መለኮትን በስነ ልቦናና በፍልስፍና የቀየረች የእግዚአብሔርን ቃል አውጥታ ማርኬቲንግ ቴክኒኮችን የከተተች ስለሆነች መታደስ ያስፈልገናል። እና ቤተክርስቲያን እንድትታደስ ሪፎርም እንዲመጣ ወደ ክብርት ቤተክርስቲያን ፑልፒታችን ምስባካችን ላይ የሚመነጨው የሚፈልቀው አስተምህሮ መጀመሪያ ሊታደስ ይገባል። ምስባኩ የተለያዩ የአገልግሎት ክፍላችንን በቃሉ ግልጠት ሊቃኘው ያስፈልጋል። ጂአይ ፓከር እንደዚህ ይላሉ። የእውነተኛ ስብከት መገለጫው ይህ ነው። ሰባኪው ለመልእክቱ አንደበት ይሆናል። መልእክቱን ገልጦ ሲያበቃ እሱ ዝም ብሎ
መልእክቱ ያወራል። እንግሊዘኛ it's letting the text talk ይሉታል። የለም እዚህ መጽሐፍ ውስጥ ያሉ መልእክታት አፍ አውጥተው ሲያወሩ ይሄንን በዘመኔ እመኛለሁ። በዚህ ሰዓት ለቤተ ክርስቲያን ዋነኛ አይተኬ አንገብጋቢ ጉዳይዋ የቃሉ አገልግሎት ነው። እይታችን የተለያየ ሊሆን ይችላል። የተለያየ አገልግሎት ህብረት ውስጥ ቦታ ውስጥ ሁናቴ ውስጥ ስለምንሆን ቤተ ክርስቲያን ዘንድሮ ይሄ ነው የሚያስፈልጋት ያ ነው የሚያስፈልጋት ልንል እንችል ይሆናል። አንድ ነገር አስረግጬ የምነግራችሁ ነገር መሰረቱ ፈርሶ ግን ጉልላት ላይ ስለሚቀመጥ ጌጥ መጨነቅ የለብንም። ስለምንስለው ስዕል መጨነቅ የለብንም። ስለምናቆማቸው ህንጻዎችም መጨነቅ የለብንም። ሁላችን የእግዚአብሔርን ድምጽ ሁሌ የሚሰማ እውነትን የሚያቅ በቅድስና የሚመላለስ ፍሬ የሚያፈራ እግዚአብሔር አምላክ የሆነው የእግዚአብሔርን ማንነት በእኔነቱ ላይ የሚያስተጋባ እግዚአብሔራዊ ማህበረሰብ እንድናይ ከፈለግን የቃሉ አገልግሎት ያስፈልገናል። የቃሉ አገልግሎት የምእመናን የክርስቲያኖች ዳይታቸው ነው፣ መብላቸው ነው። በመጨረሻ በተለያየ መልኩ አሁን ላይ በአገልግሎት ያልተጠመድን የቤተ ክርስቲያን አባል የሆነን ቤተ ክርስቲያንን ህይወቴ ቤቴ ብለን የያዝን ቅዱሳን ለእናንተ ያለኝ መልእክት ደግሞ ይሄ ነው። ጆሮአችንን ወደ እውነት ቃል እናዘንብል። ጆሮአችንን ከሚያሳክኩ ዩቲዩብ ፕሌሊስታችን ላይ ያከማቸናቸውን መምህራን እናጥፋቸው። በግልጥ በኋለኛው ዘመናት ያጋንንትን ትምህርት ያዳምጣሉ ከሚባሉት ወገን አንሁን። የእውነትን ቃል በቅንነት እየፈለግን ጌታ ቸር መሆኑን ቀምሰን እንደሆነ ተንኮል የሌለበትን የቃልን ወተት እየተመኘን እኛ ደግሞ መንፈሳዊ ቤት ለመሆን እንገንባ። የአሪዮስፋጎስ ማይንድ ሴትን እናስወግድ። አዳዲስ ነገር በመስማት የተጠመደ ልቦናችንን በቃሉ እንገርስ። ቃሉን እናጥና። ጤናኛ መምህራንን እናዳምጥ። ልቦናችንን ወደ እግዚአብሔር ቃል እንመልስ። እናንሳ። እግዚአብሔርን ቃል እናጥና፣ እንሸምድድ፣ ለመታዘዝ እንሞክር፣ እናልቅስ እግዚአብሔር ፊት። የእግዚአብሔር ቃል ሕያው ነው። ሰውን ሊመልስ ሊለውጥ የሚችለውም የእግዚአብሔር ቃል ብቻ ነው። ታድሶ ዛሬ በእያንዳንዳችን ላይ እንዲመጣ እንደገለ የደረቀ መንፈሳዊነታችን እንደ አዲስ እንዲለመልም የእግዚአብሔርን ቃል እናንሳ። እግዚአብሔር ሕዝባችንንም መድረካችንንም ያድስ።